ያዕቆብ ነኝ የእናንተ አገልጋይ። ቤተሰቦች ዛሬ አንድ ጥያቄ ልጠይቃችሁ ነው። አብዛኞቻችሁ የምታውቁኝ በአካል የምታውቁኝ ታውቁኛላችሁ። ምን ስሰራ እናንተ ሳገለገል ተንቀሳቃሽ መጸዳጃ ከሀሳብ ወደ ስራ ቀይሬ ለራሴ እንጀራ ፈጥሬ ከኔ በታች ለአንድ 6 ልጆች የእንጀራ ምንጭ ሆኜ ማህበረሰብን ጤና እየጠበቅኩኝ እንዲሁም አካባቢ እያጸዳው እንደሆነ ነው የሚገባኝ። ይህ ስራ እየሰራው እገኛለሁኝ። ታዲያ ይህ የእናንተ አገልግሎት ወይም ደግሞ ለእናንተ ሰርቪስ የሚሰጥ ተቋም ስመሰረት ደስ እያለኝ ነው። ለምን? የማህበረሰብ ችግር ቀረፍኩኝ ብዬ ስላሰብኩኝ። ታዲያ ቤተሰቦቼ ዛሬ ልጠይቃችሁ የፈለኩት አንድ ነገር አለ። ይህ ተቋም የእናንተ የማህበረሰብ ከመሆኑ የተነሳ ለእናንተ ለማህበረሰብ አገልግሎት ሲሰጥ እየጎዳችሁ ነው ያለው ወይስ እየጠቀማችሁ የሚለው ነገር ከእናንተ ሀሳብ ስለፈለኩኝ ነው። ለምን እንደሆነ ታውቃላችሁ? ይልላችሁ ወደድኩት። እየጠቀማችሁ ከሆነ ከዚህ በበለጠ አብዝቼ በተሻለ ነገርም አሻሽዬም ለእናንተ አገልግሎት መስጠት ስለፈለኩ ነው። አይ እኛስ እየጎዳን ነው ጉዳቱ እንጂ ጥቅሙ እያመዘነ አይደለም የምትሉ ከሆነ ደግሞ ይህ ተቋም ከእናንተ ፊት ማግለል ስለፈለኩ ነው፣ ማስወገድ ማለት ነው። ስለዚህ የዚህ ተቋም ጥቅም ወይም ጉዳት የሚለው መልስ ከእናንተ እፈልጋለሁ። ለብዙ ሰዎች ሼር አድርጉልኝ። እየጠቀመን ነው ወይም ደግሞ እየጎዳን ነው የሚል ኮመንት እፈልጋለሁ። አመሰግናችኋለሁ። ሳገለግላችሁ ደስ እያለኝ ነው። ስለምትገለገሉ ደግሞ እጅግ በጣም አመሰግናለሁ። ፍቅር ሰላም በዓለም ይንገስ።